እቺኛው ልትሄድብኝ ነው እባክህ። እኔ ማን ነኝ? ህይወት ሐሴት ስሜ ፍቅር ኡፍ አትናገርም? ምህረቴ እኮ ሃይ ልትፈትኝ ነበር? ይሄ ሁሉ የሴት ስም ከየት መጣለ? አንቺ ሁሉም ስም ስለሚገባሽ። አስደነገጥከኛ። አላፈኩህ? ናፍቀሽኛል። ግን ምን መሄድሽን ሳስብ ይበልጥ ትናፍቅኛለሽ። አብረን ስለመሄድ ለምን አላሰብክም? የህይወት መስመርሽ ላይ መቆም አልፈልግም። የኔ እናንተስ ህይወት ከህልምሽ በኋላ ይቀጥላል። እና ልሂድ በቃ። ልታገቢ ነው እንደምትሄጂው? ኧረ እኔ ልማር ነው። አስጨነቀችኝ እኮ እስከ ፈታት በጣም ቸኩያለሁ። ካንቺ ጋር ራሱ ማወራበት ጊዜ አላገኘው። ፍቅር ሲበዛም እኮ ያስጨንቃል። ይዙ በቃ እመጣለሁ። እሺ ነቅተሃል እንዴ? የምትለብሰው ልብስ ይኸው። ምግቡን ደግሞ አስቀምጬልሃለሁ። ስደውል ደግሞ አንሳልኝ። ሳትበላ እንዳትወጣ እሺ? ኡፍ አታስጨንቂኝ በእናትሽ። እሺ ያልኩሽ እኮ። እሺ በቃ ረፍዶብኛል። እሺ እኔ ፍቅር እወድሃለሁ። ግን ለምንድን ነው የምትፈታኝ? ስታወራ የነበረውን ሰምቻለሁ። ፍቅርሽ ብዙ ነው እና አስጨነቀኝ በቃ። ፍቅር ሲበዛ ያስጨንቃላ በጣም። ላንተ በጣም ማሰቤን እኔንም ደስታዬን ነጥቆኛል። ጊዜ አትውሰድ። ቶሎ አስብና አሰናብተኝ እሺ? ቀድማ ልፈታኝ ነው። ምህሩ ምን ሆነሽ ነው? ጆዬ መጣልሽ። ጆ ያንቺ እንዴ? ለምን? እርግጠኛ ነሽ? ነይ ውጪና እናግሪው። ቆሟል ራት ብሎ ልቤ አነሳሽ እንደ ምህሩ እንዴት ነህ? እንዴት ነሽ? ደህና ነኝ። ለምን መጣ? እንዳመመሽ ሰምቼ ነው። እንደረሳሽ ልረሳሽ አልቻልኩ። ማመን ባልፈልግም የእውነት ናፍቀሽኛል። እኔ አንተን በሆን ኖሮ ግን ተመልሼ አልመጣም። የተፋኸውን ትልሰዋለህ። ተፍተህ የጣልካት ሴት ዳግም አትገኝም። አትልፋሽ። ስለ ጤናዬ ግን በጣም ደህና ነኝ። አነሳሽ እንደ ረሳሽኝ እንዳረሳሽ